አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አማን ናችሁ ወይ? ውድ የሀገር ልጆች ከኔ ጋር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። ቪዲዮ ላይክ፣ ኮፒ ሊንክ ማድረግ እንዳይረሳ። ቤተሰብ ፋሚሊ ያልሆናችሁት ደግሞ ሰብስክራይብ በማድረግ ተቀላቀሉ ወዶችዬ። ዛሬ ላሳያቸው የመጣሁት ወዶችዬ ዴይሊ የሚጠቀሙ ለራሴ የሚጠቀሙ የጠቀመኝን ላካፍላችሁ ነው እና ይሄ የምታዩት ነገር እንግዲህ ቁርፉር ነው። ከፍቼ ላሳያችሁ። እንግዲህ ይሄ ቁርፉር ነው እንደምታዩት። ይሄ ቁርፉሩን ምን እንደሚጠቅምና እንዴት እንደሚጠቀም ሊነግራችሁ ነው እና እኔ እንግዲህ ይሄ ነገር በዶክተርም የተመከረ ነገር ስለሆነ ነው ለእናንተ የሚያካፍላችሁ። ብዙ ጊዜ ብዙ ጥቅም አለ። እንግዲህ ታውቃላችሁ ይሄ ነገር አንደኛ ጥርሳችሁ ለሚያማችሁ ብዙ ጊዜ ስትታጠቡ ራሱ ጥርሳችሁን ከኮልጌት ጋር ጨመራችሁ ምናምን ነገር ተጠቀሙ ሲባል እሰማለሁ። እኔ ጥርስ አሞኝ አያውቅም እንግዲህ አልሐምዱሊላህ፣ ግን እሰማለሁ ብዙ ጊዜ ጥቅም እንዳለው እሱ ሲጠቀሙ እንደሚሻላችሁ የተወሰነ ጊዜ ይሻለናል የሚሉት ልጆች አሉ እና እኔ ደግሞ እንደምጠቀመው ውሃ ሲጠጣ፣ ይሄ ውሃ መጠጫዬ ነው። እዚህ ውስጥ እንግዲህ 4 ፍሬ 5 ፍሬ ይጨምራለሁ። ከዛ ውሃ አለ እንግዲህ ውስጡን ያሳያችሁ እንዴት ነው አድርገው። ይኸው እንደምታዩት ይሄ አሁን ውሃ ከውስጥ ጨርሼም አልደፋም። ሌላ ውሃ ጨምራለሁ ማለት ነው። ሌላ ውሃ ጨምሬ ደግሜ ዘግቼ እንደዛ ይጠቀማለሁ። ከዛም እስከ 2 ቀን መጠቀም ይቻላል። ምንም ችግር የለውም፣ አይባላሽም። ይሄ ምን ይጠቅማል? ለምንድን ነው የምትጠቀሚ ልትሉ ትችላላችሁ። ምንድን ነው በመጀመሪያ ሆዳችን ውስጣችን ብዙ ጊዜ ቁርጥማት ምናምን ያለብን ያጸዳናል። በቃ ቆንጆ ነው እና አንዳንዴ ሆዳችን የሚያምን ምናምን ነገር ከሆነ ቁርፉር በጣም ጥሩ ነው እና ውሃ ከዚህ ጋር አድርጋችሁ ምናምን ነገር ትጠጣላችሁ። ቆንጆ ነገር ነው፣ አይሰለቻችሁም። እንደገና ደግሞ ከለመዳችሁት ራሱ ጨምሩት ያሰኛል። በቃ ሁልጊዜ ማለት ነው ይናፍቃል። ሽታው ራሱ እንዴት አባት እንደሚመች ከለመዳችሁ የምሬን ነው የምላችሁ። በጣም ነው ደስ የሚለው። ጥቅም ያለው ነገር እስከሆነ ድረስ መሞከር ምን ችግር አለና ሞክሩት። ወላሂ አኬቲ ኡርጋው ሪሃኒሳ ምንድን ነው ቆራሱማ ይላው የምለው ውስጡ ራሱ ማለት ነው እንዴት አባት እንደሚመች እና ሞክሩት። በጣም ጥቅም አለው እና እኔ አንድ ቀን የሰማሁት ይሄ ነገር በዶክተርም የተመከረ ነው እና ምን ይባላል መሰላችሁ? አሁን በሙቀት ታይም ብዙ ጊዜ አሁን በረሃ ነው ታውቃላችሁ ወቅቱ እና በእንደዚህ አይነት ታይም ውሃ ሺህ ጊዜ ነው የምንጠጣ አይደለም? ውሃ እንጠጣለን ሊበናል ምናምን ነገር ከዛ ከሰውነታችን የሚወጣ ውሃ ያኔ ጠጥተን ውስጣችን ውስጥ ሰውነታችን ውስጥ እንዲቀር ያኔ እንዲቆይም እንትን ያደርጋል። ያኔ እንትን አለው ምንድን ነው የሚባለው ብቻ ዶክተሮች ያወራን የሰማት እና በጣም ጥሩ ነገር ነው ይሄ ነገር እንደዚህ አድርጋችሁ እንድትጠጡ። ሁለተኛ ደግሞ ምንድን ነው ምንም ነገር ሪሃይል እንትን የለውም ያኔ የውሃ ጣም ይቀይራል ምናምን ብላችሁ እንዳታስቡ። ጭራሽ ሆኖ ውሃ በደንብ እንድጠጪ ነው የሚያስደርግሽ እንጂ ምንም ነገር ጉዳት የለውም፣ ጥቅም እንጂ። ስለዚህ ጠጡ፣ ቆንጆ ነው። እንደዚህ እያደረጋችሁ ብቻ ውሃ መጠጫችሁ ምንም አይነት ይሁን ግን እዛ ውስጥ ጨምራችሁ ይሄ ስላለኝ ነው እዚህ ውስጥ የምጨምረው እና እንደዛ ነው የምላችሁ። ታውቃላችሁ እንግዲህ ቁርፉር በጣም ብዙ ከምንነገረው በላይ ጥቅም አለው። ይሄ እንግዲህ ናቹራል የሆነ ነገር ምንም አይነት ጉዳት እንደሚያመጣ ታውቃላችሁ። እንደገና ደግሞ ሌላም እንደምጠቀሙ እቺ ነገር እንደምታዩት እዚህ ውስጥ ከጨመርኩት ሳምንት ምናምን ሆኖታል። ውሃ ጨምሬበት ፍሪጅ አስቀምጣታለሁ። ከዛ አፌቴን ነው የማጸዳበት። መጸጃ የታለች? እስኪ ላሳያችሁ። ቆየታ ክላስ ገብቼ ነው እና ይሄ ነገር ታውቃላችሁ። እቺ እንግዲህ ፊት ማጽጃ ናት። እንዲህ አድርጋችሁ ከሌላችሁም ችግር የለውም፣ በእጃችሁ ራሱ ችግር የለውም ማድረግ ይቻላል እና አያችሁ እንደዚህ እየነፋፍታችሁበት እንደዚህ
ፊታችሁን ጥርርግ ታደርጉበታላችሁ። ብዙ ጊዜ ብጉር ያለባችሁ እንዲሁም ደግሞ ጥቁር ነጠብጣብ አሁንም ደግሞ ብቻ ፊታችሁ ብራውን እንዲሆን ነው የሚያደርግላችሁ፣ እንዲፈካ ማለት ነው። ጥሩ ነው እና እኔ ራሱ ቅርብ ጊዜ ነው የሞከርኩት፣ ግን ለውጥ አይቼበታለሁ እና ቤተሰብ ተጠቀሙ፣ ሁላችሁም ሞክሩት። ይሄ ነገር ቆንጆ ነው። ማሻአላ አይሰለችም ብታዩ እንዴት አባቱ እንደሚመች እና በቃ እንደዚህ ክላስ ቁጭ ብላችሁ እያላችሁ አንዳንዴ እንዴት ታደርጋላችሁ። ከዛ በቃ መልሰሽ ፍሪጅ ታደርጋለሽ፣ አይበላሽም። 2 ሳምንት 3 ሳምንት ሊቆይ ይችላል፣ ምንም ችግር የለውም። ሽታ የሚቀይር ነገር አይደለም ይሄ። አስቡት እንግዲህ ወላሂ ምንም ነገር እንዴት አባቱ እንደሚመች ሽታው ወላሂ በጣም ነው ደስ የሚለው። ይሄ ናቹራል የሆኑት ነገር እኮ ታውቃላችሁ መቼስ እና ምንም አይነት ጉዳት የለውም ከጥቅም ውጪ። በጠቅምሽ ራሱ ምንም አይጎዳሽም። ለምን ምንም አይነት የተለያየ ክሬም ይሄ ለፊት ተብሎ የሚሸጡ ታውቃላችሁ፣ ብዙ ጊዜ ፊትን ያበላሻል ምናምን ነገር፣ ግን እንደዛ አይደለም። ይሄ ቤት ውስጥ የሚሰራ ነገር ነው፣ ናቹራል ነው፣ ቤት ያፈራ ነገር ነው። ምንም አይነት አሲድ የለውም እና ተጠቀሙ፣ ምንም አይጎዳችሁም። በተለይ ለሆዳችሁ ጠጡ ከውሃ ጋር፣ በጣም ጥቅም አለ። ብዙ ጊዜ አንዳንድ ፍሬ እያነሱ እንደዚህ አፍ ውስጥ ራሱ ይደረጋል፣ ለአፍ ጠረን ራሱ ለሽታ አፋችሁ ጥሩ ጠረን እንዲኖር ያደርጋል ይባላል። እና እኔ ራሱ በቃ ደስ ያለኝ ወላሂ የምርን ነው የምላቸው። እና ቤተሰብ ሞክሩት ይሄ ነገር። ዋው ማሻላ ወላሂ እንደተባቱ ደስ እንደሚል ሽታ እኔ እንደ ሶፍት ነው አፍንጫዬ ላይ እንደዚህ አድርጌ አሁን ማለት ነው ደስ ያለኝና ማለት ነው። ሽታው አይሰለቻችሁም። አላኩል ሀይል ተጠቀሙ። በጣም ጥሩ ነው፣ ሞክሩት። የሰማችሁት ነገር ብዙ ጊዜ ሞክሩት እስኪ እንየው። በቃ ይሁን አይሁን ያ የሚባለው ነገር እውነት ይሁን አይሁን ግን ሞክሩት። መሞከር አይጠፋም። ሶ ቤተሰብ ይሁን ነገር ስንሰማ ለሰብስክራይብ ለላይክ ነው ውሸት ነው ምናምን ነገር ማለት ሳይሆን ሞክረን ማየት። ሶ ሞክሩት። ሴቶች ብዙ ጊዜ ታውቃላችሁ፣ እኛ ሴቶች የአረብ ኮሽና ያለን በተለይ ምግብ ምንሰራ ምናምን የፊት ማክስ ምናምን በጣም ያስፈልገናል። ለምን ታውቃላችሁ፣ እሳት መዳት ምናምን ሊያመጣባችሁ ይችላል።